እሱ ነው ከለምን መሰለኝ የትርክት ልዩነት ሊኖር ይችላል የትርክት ልዩነት አለ ማለት ግን ታሪኩን ይለውጣል ማለት አይደለም ይኸውልህ የኢትዮጵያ ቤተክርስቲያን በዚህ ልክ አስተዋጽኦ የላትም የሚል አልሰማው አገር አልሰራችም የሚል አልሰማው ባይሆን አይ አገር በመስራት ውስጥ እኛም አስተዋጽኦ አለን እኛም ሚና አለን ያ ሚናችን አልተገለጸም ከሆነ ይሄ ራሱን ችሎ የምታመጣው ጉዳይ ነው አሁን ችግር የሚሆነው ግን የኛ ሚና እስካልተጠቀሰ ድረስ ወይም የኛ አስተዋጽኦ እስካልተጠቀሰ ኢትዮጵያ ቤተክርስቲያን ምንም ሚና የላትም ይባል ከሆነ ይሄ ክርክር አይሆንም ስሜት ይሆናል ስሜት መግዣ ሊሆን ይችላል ወይ ደግሞ በጣም ኢራሽናል የሆነ አስተሳሰብ ሊሆን ይችላል ነገር ግን የኢትዮጵያ ቤተክርስቲያን ሚናና አስተዋጽኦ በኢትዮጵያ ታሪክ ውስጥ ጉልህ መሆኑ የተረጋገጠ ሊታበል የማይችል በሆነ ብዙ ታሪክ ምሁራን ጽፈውታል ብዙ እንትን ብሎት አይደለም እንኳን አይደለም ከሷ የሷን መሰረታዊና ስርዓት አምልኮ የማይከተሉ አሁን የምትለውን እንኳን የኢትዮጵያ ቤተክርስቲያንን በጠላትነት በሌላ ገጽታ የሚመለከቷት እንኳን ይሄን አይከዱ ስለዚህ ሚናችን አልጎላ ሚናችን አልተነሳም ማለት ይቻላል